ሰላም ውድ የሽርሽር ኢትዮጵያ ቤተሰቦቻችን እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። የዛሬውን ሽርሽራችንን ያደረግነው እንደምትመለከቱት ከቦሌ መድኃኔዓለም አካባቢ ተነስተን ቁልቁል እየወረድን እስከ ሀያት ሆስፒታል ነው የተጓዝነው። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩና በመንገዱና በአካባቢው ላይ የተፈጠረውን ለውጥ አብራችሁ እንድትመለከቱ እንጋብዛለን። አብረን ሽርሽር እንበል። ከዚህ በፊት በዚሁ መንገድ ላይ ባደረግነው ሽርሽር እንግዲህ የእግረኛው መንገድ መጠናቀቅ ሲቀረው አስፓልቱም ወደ መጠናቀቁ ላይ ያለ በግራና ቀኝ ያሉት ሱቆችም በተመሳሳይ ገጽታ እየታደሱ ጥቂት ሱቆች ተጠናቀው አንዳንዶቹም በግንባታ ላይ ሆነው ነው ተመልክተን የነበረው። አሁን ደግሞ ሰፈሩ ያለበትን ሁኔታ በጋራ እንመልከት እስቲ። እዚህ ጋር እንደምናየው የእግረኛው መንገድ ሙሉ በሙሉ ተጠናቋል። በግራም በቀኝም ባደረግነው ሽርሽር እንግዲህ እንደዚሁ የእግረኛ መንገዱ በጥሩ ሁኔታ ሰፊ ተደርጎ ተሰርቶ ተጠናቆ ነው የተመለከትነው። እስከ ጉዟችን መጨረሻም እናንተ የምትመለከቱት ይሆናል። አስፓልቱም እንደምናየው ሰፊ ሆኖ ቀድሞ ከነበረው ጠባብ ከነበረው መንገድ በጣም ተለውጦ ነው የምናየው። የትራፊክ ፍሰቱን በጥሩ ሁኔታ የሚያሳልጥ ነው የሚሆነው። ይህ መንገድ እንግዲህ የእድሳትና የማስተካከል ስራቸውን ያጠናቀቁት በግራም በቀኝም የሚገኙት እዚህ አካባቢ ያሉት ግንባታዎች እንግዲህ ሱቆቹ፣ ካፌና ሬስቶራንቶች እና የተለያዩ የንግድ ቦታዎች በምታዩት መልኩ አንዳንዶቹ ስራቸውን ጀምረዋል። እዚህ ጋርም ያልተጠናቀቁና አገልግሎት ያልጀመሩ ሱቆችም የንግድ ማዕከላትም እንዳሉ መመልከት እንችላለን። እንደምታዩት ነው እንግዲህ የእግረኛ መንገዱ በጣም ጥሩ ሆኖ ሰፊ ሆኖ ነው የተሰራው። መብራቶቹም ተተክለው አልቀዋል። በምሽት ደግሞ ሌላ ድባብ እንደሚኖረው አያጠራጥርም። በቀን ያለው ድባብ ማታ ደግሞ መብራቶቹ ሲበሩ ሰፈሩን በልዩ መልኩ አካባቢው ላይ ያሉ መብራቶች፣ ሱቆቹ እንዲሁም ደግሞ የመንገድ መብራቶቹ ሲበሩ ሰፈሩን በልዩ ሁኔታ አድምቀውት እንደሚያመሹ በተለያዩ አካባቢዎች ያየነው ነው። እዚህም ሰፈር ላይ እንደዚህ አይነት ለየት ያለ ድባብ እንደሚፈጠር እርግጠኞች ነን። በሌላ ጊዜ እንደዚሁ በምሽት መተን አካባቢው ድባቡ በምሽት ምን እንደሚመስል የምናሳያችሁ ይሆናል። ውድ ቤተሰቦቻችን የሱቆቹ እድሳት፣ የመንገዱ መጠናቀቅና የእግረኛው በዚህ መልኩ ሆኖ መሰራት እንግዲህ ሰፈሩን በጣም አሳምሮታል። እዚህ የምትመለከቱት ጋርም የመኪና ማቆሚያ ተሰርቶ አገልግሎት መስጠት ጀምሯል። ነገር ግን አሁንም በዚህ በምታዩት መልኩ አብዛኞቹ ተሽከርካሪዎች በመንገዱ ግራና ቀኝ ቆመው ነው የሚገኙት። ለምን እንደሆነ እንግዲህ አላወቅንም። ምክንያታቸው ምን እንደሆነ ማወቅ አንችልም።
በግንባታ ላይ የሚገኙ ትላልቅ ፎቆችም የምታዩት ደረጃ ላይ ነው የሚገኙት። እንግዲህ ውድ ተመልካቾቻችን ከቦሌ መድኃኔዓለም ተነስተን እስከ ሀያት ሆስፒታል ወይም ሞይንኮ አካባቢ ድረስ የተስፋፋውን መንገድ፣ የእግረኛ መንገዱን፣ የተተከሉትን መብራቶች፣ አረንጓዴውን የመንገዱን ጫፍ እንዲህ በእግራችን ሽርሽር ብለን ለእናንተም እንዲህ አቀናብረንላችኋል። አሁን ደግሞ የሰፈሩ አዲስ ድባብ በመኪና ሽርሽር ስትሉበት ምን እንደሚመስል ልናሳያችሁ ነው። በመኪና ያደረግነውን ሽርሽር ደግሞ እንድትጋበዙልን በአክብሮት ነው አሁንም የምንጠይቃችሁ። እስከ ቪዲዮ መጨረሻም አብራችሁ እንድትቆዩ ነው የምንጋብዛችሁ።
ውድ ቤተሰቦቻችን እንግዲህ የዛሬው ሽርሽራችን ይህንን ይመስል ነበር። በእግራችንም በመኪናም አካባቢው ላይ ያለውን አዲስ ነገር በዚህ መልኩ ሽርሽር ብለን አስቃኝተናችኋል። እስከ ቪዲዮ መጨረሻ ድረስ አብራችሁን ሽርሽር ስላላችሁ ከልብ ነው የምናመሰግነው። ሰላም።